ጓደኛም ቢሆን አካባቢያችሁ ያለ ሰው በጣም የቅርብ አምነዋለሁ የምትሉትን ሰው ሁሉ 100% ማመን እንደሌለባችሁ የሚያሳይ አንድ ስቶሪ ልንገራችሁ። ሶሊን የምትባል ልጅ ነበረች። ቻይና ውስጥ ነው ተወልዳ ያደገችው። በጣም በትምህርቷ ጎበዝ ነች። መልኳ ቆንጆ ነው። ረጅም ነች። በቃ ሁሉም ሰው ሊወዳት የሚችል አይነት፣ ሴቶች የሚቀኑባት አይነት፣ ወንዶች አይናቸውን የሚጥሉባት አይነት ሴት ነበረች። በትምህርቷ በጣም ጎበዝ ነበረች። 12ኛ ክፍል ሲጨርስ ቻይና ውስጥ በጣም ጥሩ የሚባል ዩኒቨርሲቲ ትገባለች። በጣም ከባድ ጆይን ለማድረግ ማለት ነው። ከባድ የሚባል ዩኒቨርሲቲ ትገባለች። እዛ ገባችና ያው ደሴም እንትኗን ቀጠለች። ጥሩ ውጤት ማምጣቷን ደሴም ስታተስ ላይ ነበረችና ከዛ ደግሞ አልፎ ኦርኬስትራ ውስጥ ቻይና ውስጥ በጣም ጥቂት ሰው ብቻ የሚችለው ኢንስትሩመንት አለ፣ የባህል ኢንስትሩመንት። እሱም በደንብ ትማርና ለአንድ ኢቨንት ትልቅ ቦታ ላይ የማቅረብ እድል ታገኛለች ማለት ነውና ረጅም ጊዜ ስትዘጋጅ በቃ ስትጨነቅ ቆይታ ቀኑ ይደርሳል፣ ፕሮግራሙ ላይ ታቀርባለች። በጣም ይወዱታል ሰዎቹ። ከዛ ግን ያው ሳያልቅ ፕሮግራሙ ድካም እየተሰማት ስለነበር ወደ ዶርማ ሄዳ ትተኛለች ማለት ነው። ተነስታ ሻወር ስትወስድ ከጸጉሯ ላይ በጣም ትልልቅ የሚባል ጸጉር ብዛቱ ማለት ነው ኦልሞስት መላጣ የሚያደርግ አይነት ላይክ መላጣ ስፓርቶች እስኪኖሩ ድረስ ጸጉሯ ይነቃቀላል። ግራ ይገባታል። ግን ያው ትምህርታቸው በጣም ከባድ ስለነበር ስትሬስ ስለነበሩ ጭንቀት ነው የሚሆነው፣ በቃ ይተወኛል ብላ ትተዋለች ማለት ነው። ሶ መታመም ከጀመረች ትንሽ ቆይታለች። የሆድ ህመም አለው፣ አይኗን ከብዳታል፣ መግለጥ አንዳንዴ ያቅታታል። እንደዚህ አይነት ሲምፕተሞች ነበራት፣ ግን ችላ ትለዋለች። ከዛ በጣም እየባሰባት ሲሄድ በቃ ትምህርት ቤት ውስጥ ያሉ ተማሪዎች ሲያዩት ያውቃሉ። ላይክ ስትሬስ ነው ምን ሆና ነው በጣም ተቀየረች እኮ ያችን የመሰለች ልጅ ምናምን ይሏታል። እሷም ችላ ብላ የተወሰነ ጊዜ ከቆየች በኋላ ሲብስባት ሐኪም ቤት ትሄዳለች ከቤተሰቦቿ ጋር። ሐኪም ቤት ከሄደች በኋላ ምርመራ ቢያደርጉላትም ምን እንደሆነ ማወቅ አልቻሉም። ምንም አይነት በሽታ ላይ ኔጌቲቭ እየሆነች ተቸገሩ። ከዛ ግን እዛ ስትቆይ ትንሽ እንዳላት ሲያውቁ በቃ ቤት ትሄድና ትረፍ ይላሉ ማለት ነው። ቤተሰቦቿ ቤት ሲወስዷት ነው እኔ ፋይናል ስላለብኝ ወደ ግቢ መሄድ አለብኝ ልሂድና ተፈትኜ እመለሳለሁ ትላቸዋለች ማለት ነው። ወደ ግቢ ለፈተናዋ ልትፈተን ትሄድና እዛ ሆና በጣም ይብስባታል ህመሙ፣ እንደ አዲስ ይጀምራታል። በጣም ትታመማለች። ከዛ it gets to the point አይኗን መግለጥ አይን ማየት አቆመች። ላይክ ነርቮቿ መስራት አቆሙ። ምንም ጸጉሯ አለቀ ወልቆ ተነቅሎ ምናምን ነገር። ከዛ እንዲህ ደረጃ ስትደርስ ድጋሚ ሐኪም ቤት ትገባለች ማለት ነው። በዚህ ሰዓት ሁለተኛ ዙር ስትገባ በጣም ኦልሬዲ ቱ ሌት ነበረ። በጣም ታማለች። በቃ መንቀሳቀስ እያቆመች ነው። በቃ በጣም ታመመች። ከዛ አሁንም ደጋግሞ የተለያየ አይነት የመርዞች ምናምን ቴስት ቢያደርጉም ሁሉም ላይ ኔጌቲቭ ትሆናለች። በጣም ግራ ይጋባሉ ቤተሰቦቿ። ጓደኞቿ ምን